ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ፍስት ተርፍ ይበልልኝ። ውዶች አብዛኞቻችሁ ትጠይቁኛላችሁና ቪዲዮአችንን እንዴት ነው በብሌስት አስረን የምናጫውተው ትሉኛላችሁና ዛሬ ያንን እንዳሳያችሁ መጥቻለሁ ማለት ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። የዩቲዩብ ቻናላችንን እንጫናለን። ከዛ ወደ እንትናችን እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ፕሮፋይላችን እዚህ ጋር ከታች አንዴ እንጫናታለን። ከዛ እዚህ ጋር ትታያችኋለች የፕላስ ምልክቷ እቺን አንዴ ትጫናታላችሁ። እቺን አንዴ ከተጫናችሁ በኋላ እዚህ ጋር ስማችሁን ታስገባላችሁ ማለት ነው። መቅደስ የዩቲዩብ ቻናላችሁን ስም ማለት ነው። መቅደስ እናንተን ለማሳየት ነው ያክል ነው እንጂ እኔ ያው እያሰርኩ አስሬ ነው የማጫውተው። ለዚህ ታደርጉታላችሁ። እዚህ ጋር ደግሞ ትታያችኋለች እቺ ማለት ነው። እዚህ ጋር ነው ማድረግ ያለባችሁ። ይታያችኋል አንድ መጀመሪያው ላይ ማለት ነው። እዚህ ጋር እንደዚህ ታረጓታላችሁ። ከዛ እንደዛ ካደረጋችሁ በኋላ እቺ ማለት እንግሊዘኛ እንግዲህ ይቅርታ፣ እዚህ ጋር ጫን ትላታላችሁ። አሁን የፕሌስ የምታስሩበትን እንትናችሁን ስማችሁን አንተናላችሁ ማለት ነው። ከዛ እዚህ ጋር ፕላስ ምልክት አለች አይደል? አድ ቪዲዮስ የምትላለች እሷን ተጭናችሁ ማስገባት ትችላላችሁ። ግን እኔ አሁን እንደዚህ ሳድርገው አያመጣልኝም እና እመለሳለሁ ወደ ኋላ። እንደዛ ተመልሼ እዚህ ጋር እንትን እንጫናለሁኝ ፕሮፋይልን ማለት ነው። ከዛ እንደዛ ከተጫንኩኝ በኋላ እንደዚህ ከፈለጋችሁ የቪዲዮም ሆነ የላይቭ ቪዲዮአችሁን ለማሰር የምትፈልጉትን ያው አብዛኞቻችን የላይቭ ቪዲዮ ስለሆነ የላይቭ የምትለውን እዚህ ጋር እንጫናታለን። ከዛ እንደዚህ ከተጫነ በኋላ ከዚህ ጋር በቃ ማጫወት የምትፈልጉትን ቪዲዮ እንትን ትላላችሁ ማለት ነው። አሁን እኔ ላሳያችሁ እናንተን ለማሳየት ያክል ነው። እዚህ ጋር 3 ነጠብጣቧ ትታያችኋለች ከዚህ ከዳር ላይ እሷን አንዴ ትጫኗታላችሁ። አንዴ ስትጫኗት እዚህ ጋር ትታያችኋለች ሴቭ ቱ ፕሌስ የምትላለች ሶስተኛዋ ማለት ነው። እሷን አንዴ ትጫናታለሁ። ከዛ ቅድም የመቅደስ ብዬ በእንትን ያልኩት አይታያችኋል እዚህ ጋር እቺን አንዴ መቅደስ የምትለዋን አሁን ታሰረ። አንድ ደግሞ ላሳያችሁ መልሼ ማለት ነው። ከዛ እቺንም አሁንም 3 ነጠብጣቧ እዚህ ጋር እጫናታለሁ። ከዛ እዚህ ጋር ሶስተኛውን ማለት ነው። አንድ 2 3 እዚህ ጋር ሴቭ ቱ ፕሌስ የምትለዋን እሷን አንዴ ጫን እንላታለን። ከዛ እዚህ ጋር ሴቭ ታረጓታላችሁ። አሁን 2 ቪዲዮ በፕሌስ አሰርኩ ማለት ነው። አንድ ልድገማችሁና አሳያችኋለሁ ማለት ነው። ከዛ ታርጋችሁ እንደምታጫወቱት አሁንም እዚህ ጋር ሴቭ ቱ ፕሌስ የምትለዋን አንዴ ጫን ትራታላችሁ። ከዛ እዚህ ጋር እቺን አንዴ ጫን ትራታላችሁ። አሁን እንትን አለ 3 ቪዲዮ በፕሌስ ታሰራለሁ ማለት ነው። አሁን ቀጥታ ፕሌስ ወደሚለው እንሄዳለን ማለት ነው። እዚህ ጋር ይታያችኋል ፕሌስ። አሁን እነዚህ ሁሉም በፕሌስ የታሰሩ ቪዲዮዎች ናቸው። በፕሌስ እያሰርኩኝ ስለሆነ የማጫውተው አሁን ያሰርኩት በፕሌስ ቪዲዮ ይሄ ነው ማለት ነው። 3ቱ እዚህ ጋር ይታያችኋል። እዚህ ጋር በቃ 3ቱም ቪዲዮዎች አሁን እነዚህ በፕሌስ ታስረዋል ማለት ነው። ከፈለጋችሁ እቺ ፕላስ ምልክት አለች አይደል? እቺን ፕላስ ምልክት ጫን ብላችሁ ሌላም እንደዚህ በማሰር የምትፈልጉትን ታስሩታላችሁ ማለት ነው። ከፈለጋችሁ እዚህ ጋር ሼር የምትለዋለች እንደዚህ በፕሌስ ታስራችሁ ጓደኛ እንዳጫውትላችሁ ከፈለጋችሁም ቺን ሼር የምትለዋን ተጭናችሁ ለጓደኛ ሼር ታደርጋላችሁ ማለት ነው። እዚህ ጋር ደግሞ መጻፍ የምትፈልጉት ነገር ካለ መጻፍ ትችላላችሁ ማለት ነው። በጣም ቀላል ነው። ለምሳሌ አሁን ይሄንን ቪዲዮውን እኔ እንደዚህ ከፍተዋለሁ። ይሄንን ቪዲዮ አጫውቶ ሲጨርስ ወደዚህኛው ይሄዳል ማለት ወደ ሁለተኛው፣ ከዛ ቀጣይ ወደ 3ኛው ይሄዳል። በቃ እናንተ ሳትቀይሩ በራሱ ጊዜ ራሱ እየቀያየረ ቪዲዮአችሁ ይጫወትላችኋል ማለት ነው። በጣም ቀላል ነው። ይህን ይመስላል ቪዲዮውን ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። ወደቼ የዛሬው ቪዲዮ ይህንን ይመስላል ማለት ነው። ሌላ መጠየቅ የምትፈልጉት ነገር ካለ
እንዳሳያችሁ የምፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንደዚህ ቪዲዮ እሰራላችኋለሁ ሲመቸኝ ማለት ነው።